የተገኘነው ከተለያየ ማህበረሰብ ስለሆነ ችግራችንም እንዲሁ የተለያየ ነው። አንዱ ማህበረሰብ ላይ ችግር የሆነ ነገር አንደኛው ማህበረሰብ ላይ ችግር አይደለም። አንደኛው ማህበረሰብ ላይ ጥሩ የሆነ ነገር አንደኛው ማህበረሰብ ላይ ጥሩ አይደለም። ልክ እንደዚህ ሁሉ ብዙ የተለያዩ ችግሮችን ይዘን ነው ወደ ቤተ ክርስቲያን የመጣን። ለምሳሌ አሁን ዘመኑ እየሰለጠነ ሰው ውፍረት መጥፎ እየሆነ መጣ እንጂ ከተወሰነ ወራት በፊት ወይም ከተወሰነ ዓመታት በፊት ውፍረት ወይም አንድ ሰው ወፍራችሁ ሲያያችሁ አማረባችሁ ነው የሚላችሁ በኢትዮጵያ። በሰለጠነው ዓለም ደግሞ አንድ ሰው ወፍራችሁ ሲያያችሁ የሚጨንቀ ነገር አለ፣ ችግር አለብህ ወይ፣ አእምሮ ላይ የምታንሰላስለው ነገር አለ ወይ፣ ለምን ይሄ ውፍረት መጣብህ ብሎ ይጨነቃሉ። አንደኛው ላይ ጥሩ የሆነ ነገር አንደኛው ላይ መጥፎ ነው ማለት ነው። ግን ችግራችን እንዲሁ የተለያየ ቢሆን እግዚአብሔር ለችግራችን ሁሉ ያስቀመጠው መፍትሄ አንድ ነገር ነው። እሱም ቃሉ ነው። ቃሉ እኩል ነው። ኢየሱስ ቃሉ ነው። የእግዚአብሔር ቃል ማን ነው የሚለውን ትምህርት በሌላ ቪዲዮ ነው የምሰራው። ግን በጥቅል ቃሉን የሚለውን የእግዚአብሔር ቃል የሚለውን ነገር ለመፍታት ለማብራራት ፈልጋለሁ። የእግዚአብሔር ቃል ለህይወታችን ጥበቃ አለው፣ ፈውስ አለው፣ ነፃ መውጣት አለው፣ ሳክሰስ አለው። የተለያዩ ልንዘረዝራቸው የማንችላቸው ጥቅሞች አሉት። በእግዚአብሔር ቃል ውስጥ ልናገኘው የሚገባ ተዘርዝሮ የማያልቅ በረከቶች አሉት። ምክንያቱም በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ላይ። ከዛ ቀጥሎ ልጁ እንድንሆን ወሰነን፣ የተለያዩ በረከቶችን ይዘረዝራል። በቃሉ ውስጥ ያልተዘረዘረ ለሰው ልጅ መፍትሄ ያልሆነ ነገር የለም። ግን ይሄ ሁሉ መፍትሄ በቃሉ ውስጥ ለኛ ቀርቦልን ሳለ ፈውስ የልጆች እንጀራ ነው እንደሚል የእግዚአብሔር ቃል ለኛ እንደ እንጀራ ቀርቦ ሳለ ለቃሉ ያለን ዕውቀት አናሳ ስለሆነ ቃሉን የምንቀበልበት ዕውቀት አናሳ ስለሆነ በቃሉ ውስጥ ያለው መፍትሄ ኢዚሊ ማግኘት አልቻለም፣ በቀላሉ ማግኘት አልቻለም። ዛሬ በዚህ ቪዲዮ በእግዚአብሔር ቃል ውስጥ ያለውን በረከት እንዴት የኛ ማድረግ እንደሚገባ በአጭሩ ለማስተማር ሞክራለሁ። የመጀመሪያው በቃል ውስጥ ፈውስ አለ። ቃሉን ላከ ፈወሳቸው። መዝሙር 107 ቁጥር 20 ላይ። እሺ እንደገና በቃል ውስጥ ጥበቃ አለ። መዝሙር 91 ቁጥር 90 ላይ እውነት እንደ ጋሻ ይከባሃል ይላል። በመዝሙረ ዳዊት በምዕራፍ 1 ቁጥር 1 ላይ እዚህ ላይ ትንሽ ቆያለሁ። በመዝሙረ ዳዊት በምዕራፍ 1 ቁጥር 1 ላይ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። እንዲህ አይነቱ ሰው በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። በወንዝ ዳር እንደተተከለ በየጊዜው ፍሬውን እንደሚሰጥ ቅጠሉም እንደማይረግፍ ዛፍ ይሆናል። የሚያደርገው ሁሉ ይከናወንለታል። እንግዲህ እዚህ ላይ ፈውስ አይተናል፣ ክንዋኔ አይተናል፣ ጥበቃ አይተናል። ለምንድን ነው ይሄ ጥበቃ? ለምንድን ነው ይሄ ክንዋኔ ላይፋችን ላይ ሆኖ ማናየው? ብዙ ሰዎች የእግዚአብሔር ቃል ለፈውስ ተቀምጦላቸው በበሽታ ይሰቃያሉ በክርስቶስ እያመኑ። ብዙ ሰዎች ጥበቃ እንደሌላቸው ሰው ራሳቸውን በፍርሃት ራሳቸውን በጭንቀት ሞልተው ታስረው ይታያሉ። ስለዚህ በዚህ ቪዲዮ ላይ የእግዚአብሔር ቃል እንዴት ወደ ህይወታችን ውጤት ማምጣት ይችላል፣ ደግሞአለው የእግዚአብሔር ቃል እንዴት ለህይወታችን ውጤት ማምጣት ይችላል የሚለውን ቃል እንነጋገራለን። እስቲ መጀመሪያ በኢያሱ ምዕራፍ 1 ቁጥር 8 የኢያሱን ታሪክ ከላይ ባክግራውንዱን ስናጠና ኢያሱ ይሄንን በዚህ ጊዜ ይሄ ቃል በመጣበት ጊዜ ከኢያሪኮ ፊት ለፊት
ወይም ደግሞ ከዮርዳኖስ ወንዝ ፊት ለፊት ሆነው ነው ይሄ ቃል ለሙሴ የመጣ ለኢያሱ የመጣ። ከዛን ጊዜ በፊት ይህንን ህዝብ የሚመራው የነበረው ለ40 ዓመት የመራው ሙሴ ነው። የሙሴ ሚሽን ህዝቡን ከግብፅ ማውጣት ብቻ ሳይሆን ማውረስም ነው። እንዲያወርስም እግዚአብሔር ተናግሮት ነበረ። ይህን ከግብፅ ያለውን ህዝብ አውጥተህ ታወርስልኛለህ የሚል ሚሽን ተቀብሎ ነው ከእግዚአብሔር ዘንድ ወደ እስራኤላውያን የሄደው። ስለዚህ ሙሴ በመንገድ ላይ እንዳይገባ እክል የሚፈጥርበት ነገር ተገኘና እግዚአብሔር እንዲሞት ወሰነ። እንዲሞት ሲወስን ሙሴ በሰው እጅ የተቀበረ አይደለም፣ በመላእክት እጅ የተቀበረ ነው። በይሁዳ መጽሐፍ ላይ ሚካኤልም ከሰይጣን ጋር ስለ ሙሴ ሬሳ በተከራከረ ጊዜ እግዚአብሔር ይገስጸው አለው እንጂ የስድብ ቃል አልተናገረም። በመላእክት አማካኝነት ነው ወደ ቀብር የመጣው። ያ ለምን በመላእክት እንዴት ለምን እንዲቀበር አደረገ? ለምን እግዚአብሔር ሬሳውን መሰወር አስፈለገው? ሌላ ነገር ነው። እና ህዝቡ እያለቀሰ እንደ አርኦን ስላልቀበረው ህዝቡ ብዙ ህዝብ የቀበረ ነው። ባለማመናቸው ምክንያት ኦልሞስት የወጡትን 500 አባወራ ቀብረዋል። ኦንሊ በእጁ ያልቀበረው ሙሴ ብቻ ነው። እና ሙሴ አልሞተም የሚል ተውታላቸው። ለዛ ነው በኢያሱ መጽሐፍ ምዕራፍ 1 ላይ ባሪያዬ ሙሴ ሞቷልና ይሄን ህዝብ የምታወርሰው አንተ ነህ ያለው። በኢያሱም ልብ ውስጥ ሙሴ አልሞተም የሚል የተወሰነ ነገር እንዳለው ይመስለኛል። ስለዚህ ይሄ ህዝብ ደግሞ በጣም ቀላል ህዝብ አይደለም። ሙሴ በአስገራሚ ሁኔታ እየመራ ቢያመጣውም ለሙሴ በጣም አስቸጋሪ ለመምራት የሚያስቸግር ሰው ህዝብ ሆኖበታል። ስለዚህ እግዚአብሔር ምን አለው? ይህንን ህዝብ የምታወርሰው አንተ ነህ፣ ባሪያዬ ሙሴ ሞቷል። አሁን የተጣለበትን በርደን ይዩት። የማውረስ በርደን ነው። 31 ነገስታቶች አሉ በከነዓን። ከነዓን ሲባል ትንሽ እንዳይመስላችሁ በጣም ሰፊ መሬት ነው። 31 ነገስታቶች ጋር የተዋጋው ኢያሱ 31 ነገስታት፣ የተቀጠረ ከተማ ያላቸው፣ የራሳቸው ሰራዊት ያላቸው፣ የራሳቸው ጦር አበጋዝ ያላቸው፣ እንደየአቅማቸው ትልቅ አለ፣ ትንሽ አለ። እና ይሄንን ታወርሳለህ ሲለው ለኢያሱ እንደ ቀላል ዜና የሚቀበለው እንዳይመስላችሁ በጣም ከባድ ነው። ከዛ በኢያሱ ምዕራፍ 8 የመጣው ከተጣለበት በርደን ሶሉሽን ሊሰጠው ነው ያመጣው እግዚአብሔር። ይሄንን የተጣለበትን በርደን ሶሉሽኑን የምታገኘው የዚህ ጦርነት ስኬት የምታገኘው በዚህ መንገድ ነው ብሎ ኢያሱ መጽሐፍ 1 ምዕራፍ 1 ቁጥር 8 ተናገረው። መጀመሪያ የዚህ ህግ ቃል ከአፍህ አይለይ ተፈጽመው ዘንድ በቀንና በሌሊት አስበው፣ በዛን ጊዜ መንገድህ ይከናወንልሃል፣ ጎዳና ይቀናልሃል። ኦራይት፣ ይሄ እንግዲህ ቃል በቃል ነፍተው መጀመሪያ የዚህ ህግ ቃል ከአፍህ አይለይ የሚለው ቃል ሙሻ የሚል የኢብራይስጥ ቃል ትርጉም ሲሆን ዲፓርት ማድረግ ወይም ደግሞ መለየት የሚል ነው። እንዲሁም እንግሊዝኛው do not depart ነው የሚለው። አሁን ለምሳሌ ልንገራችሁ እቺን ሙሻ የምትለዋን ቃል ለማብራራት። አሁን እኔ ከሆነ ሚኒስትሪ ጋር ነው አብሬ አገልግሎት ማገለግለው እና የዚህን ሚኒስትሪ ሽማግሌዎች ሰብስቤ ከዚህ ሚኒስትሪ ጋር ልለይ ነው ስል ምን ማለት ነው? በአንድም በሌላ ቋንቋ ተመልሼ አልመጣም ማለት ነው። እና ምንድን ያለው ኢያሱ ለኢያሱ እግዚአብሔር ምንድን ያለው? የዚህ የህግ ቃል ከአፍህ አይለይ። ምን ማለት ነው? ቶሎ አታውጣው፣ ቶሎ እንዲሄድ አትፍቀድ። ነገር ግን ይላል ብዙ ጊዜ ከአፍህ አይለይ ቢለው ዝም ብለህ አውጅ ብቻ ነው አድርገን የምናስበው አይደለም። ነገር ግን ተፈጽመውና ታደርገው ዘንድ በቃል ውስጥ ያለው መፈጸምና ማድረግ እንዲሆን ወደ ልብህ አስገባው። አንሰላስለው፣ ልብህ ውስጥ አዋህደው፣ ፈልቅቀው ውስጥ ያለውን ነገር እናገኘው። አሁን ከተለያየ አቅጣጫ የእግዚአብሔር ቃል ወደኛ ይመጣል።
እንዲህ አይነት ትምህርቶች ስንሰማ መጽሐፍ ቅዱሳችንን ስናጠና ስናነብ በአጋጣሚ ሰው ሲመክረን የእግዚአብሔር ቃል ወደኛ ይመጣል። እግዚአብሔር ስለ ቃሉ ቶሎ ዲፓርት አታድርገው፣ ከአፍህ ወጥቶ እንዲሄድ አትፍቀድ። ነገር ግን ልብ ውስጥ አስገባው። አያችሁ? ፈልቅቀው፣ ፈልፍለው፣ ሜዲቴት አድርገው፣ በቀንና በሌሊት አስበው። ከዛን ጊዜ መንገድ ይከናወንልሃል፣ ይቀናልሃል። በምሳሌ 29 ቁጥር 11 ላይ ሰነፍ ሰው ቁጣውን ቶሎ ይገልጣል፣ ይናገራል፣ ልባም ሰው ግን በልቡ ይጠብቀዋል። የሰነፍ ሰው ችግሩ ምንድነው? ዝም ብሎ የመጣውን ሁሉ ያወራል። ኔጌቲቭ ወርድ ይሁን ፖዚቲቭ ወርድ ይሁን የመጣውን ሁሉ ያወራል። ወደ ልቡ የሚያስገባው ነገር የለም። ዝም ብሎ ነው ካፉ እንዲለይ እንዲወጣ የሚያደርገው። ልባም ሰውስ ወደ ልብ ውስጥ እንዲገባ ይፈቅዳል። ልብ ውስጥ እንዲቀመጥ ይፈቅዳል። ይፈለፍለዋል፣ ሜዲቴት ያደርገዋል። ዴይ ኤንድ ናይት። በምሳሌ መጽሐፍ ምዕራፍ 4 ቁጥር 20 ላይ ልጅ ሆይ ንግግሬን ስማ፣ በደንብ መጀመሪያ ስማ፣ ቃልህንም ጆሮህንም ወደ ቃል ያዘንብል፣ በልብ ጠብቃት። ፕሮሰሱን ይሁት እንግዲህ መስማት ብቻውን ማንበብ ብቻውን ስብከት መስማት ብቻውን በህይወታችሁ ላይ ለውጥ አያመጣም። ለዛ ነው ቃሉ እያለን በችግር ውስጥ ያለ ነው። ችግሬን ስማ፣ ኦኬ፣ ጆሮህን ወደ ቃል ያዘንብል፣ በልብ ጠብቃት። ቀጥሎ ለሚያገኟት ህይወት የምትገኝ ነች ማለት ነው። ተፈልፈላ ለህይወታቸው ለጤንነታቸው ፈውስ ነውና ህይወት የምንፈልግ ከሆነ ፈውስ የምንፈልግ ከሆነ we need to pass in this process። በዚህ ፕሮሰስ ውስጥ ማሳለፍ አለብን። ቃሉ መዝሙር አንድ ቢናገረው ቃል አለ ልብ የሚነካኝ፣ የቃልህ ፍቺ ያበራል። ፍቺ ሲፈታ ሲፈለፈል ያበራል። ህፃናትን አስተዋዮች ያደርጓቸዋል። ዋይዝ እንድትሆን ከፈለክ ቃሉን እንዲበራ ፍቺውን መፈለግ አለብህ። በልብ ውስጥ ፈልፍለህ በዚህ ውስጥ ያለውን ንጥረ ነገር ማውጣት አለብህ። ንጥረ ነገሩን ማውጣት አለብሽ። በልባችን ውስጥ ሲቀመጥ ስንፈለፍለው፣ ሜዲቴት ስናደርገው፣ የተመቸ ኢንቫይሮንመንት ስንፈቅድ፣ አእምሮአችን ሌላ ነገር እንዳያስብ ስንከለክል፣ በቃል ውስጥ ያለውን ንጥረ ነገር እናገኘዋለን። በቃል ውስጥ ያለውን ንጥረ ነገር ስናገኘው ያን ያገኘነውን ነገር ስንናገረው፣ ስንኖረው፣ ስናውጀው ውጤት ያመጣል። አሁን ብዙ ሰው የሰነፍ አካያር ነው የሚሄደው። ይሰማል፣ ይናገራል፣ ከአፉ እንዲለይ ይፈቅዳል። ቶሎ ከአፉ ያወጣዋል፣ ቶሎ ይረሳዋል፣ ቶሎ ከዛ ቃል ዞር ይላል። ከውስጡ ነገሩን እንዲወጣ ይፈቅዳል። do not depart from your mouth። ጥሎ እንዲሄድ አትፍቀድ፣ ነገር ግን ወደ ልብ አስገባው። ሜዲቴሽን፣ እግዚአብሔርን ቃል ማንሰላሰል ለህይወታችን እጅግ ቁልፍ ነገር ነው። ሰው 24 ሰዓት መጸለይ አይችልም። በህይወታችን ውስጥ ብዙ የምናደርገው ዲዩቲ አለ። ሌላው ቢቀር ቀኑን ሙሉ መጸለይ ብንችል ሳንበላ እንኳን የምንተኛበት የምናርፍበት ሰዓት አለ። የእግዚአብሔርን ቃል ግን ያለ ማቋረጥ በአእምሮአችን ውስጥ ማስቀመጥ እንችላለን፣ ወይም ማንሰላሰል። እቺን ማንሰላሰል የምትለዋን ቃል መፍታት ይኖርብኛል። ማንሰላሰል ማለት ማጉተምተም ወይም ስዕል መፍጠር፣ ነገሩን መሳል ማለት ነው። አሁን ለምሳሌ ውሻ ብዬ ብናገር አእምሯችሁ ውስጥ የሆነ ጊዜ የምታውቁት ውሻ ወደ ህሊናችሁ ይመጣል። ሌላም ቃል ብፈጥር
አሁን ጭነት መኪና ብል የሆነ ጊዜ ያጋጠማችሁ ጭነት መኪና ወደ አእምሯችሁ ይመጣል። ስዕል ሆኖ የእግዚአብሔርን ቃል ስዕሉን በትክክል እንዲፈጠር በውስጣችን ስናስቀምጠው ኢሜጅ ሆኖ ይፈጠራል። በህሊናችን የሚዳሰስ ይሆናል። ከዛ ሪዛልት ይሰጠናል። በሮሜ መጽሐፍ ምዕራፍ 10 ቁጥር 7 ላይ የእግዚአብሔርን ቃል ታደርገው ዘንድ ተፈጽሞ ዘንድ በአፍህና በልብህ ተቀምጦልሃል። ይህንን ሐዋርያው ጳውሎስ ቀጥታ የወሰደው ከዲትሮኖሚ ከዚህ ከዘዳግም መጽሐፍ ምዕራፍ 30 ላይ ነው። በምንና በምንህ በአፍህና በልብህ ተቀምጦልሃል። እንዲሁም ምሳሌ ላይ የዚህ ቃል የዚህ ህግ መጽሐፍ በጣም ካንተ የራቅ አይደለም ይላል። ወደ ሰማይ ሄዶ ማን ባመጣልኝ እንዳትል፣ ወደ ባህር ተሻግሮ ማን ባመጣልኝ፣ የንስር ክንፍ ተገጥሞልኝ ወደ እንትን ብሄድ ማን ያመጣዋል እንዳትል፣ ማንም ይዞት አይመጣም። ኢዚ ነው፣ ቀላል ነው። በአፍህና በልብ ውስጥ ነው ያለው። በአፍህና በልብ ውስጥ ያለውን ነገር በአፍ ውስጥ ያለውን ዲፓርት እንዲያውም በልብ ውስጥ እንዲብላላ ከፈጠርክ ካደረከው ታደርገዋለህ ነው የሚለው። ተፈጽመው ዘንድ ሩቅ አይደለም። ስራውን የሚሰሩት አፍህና ልብህ ናቸው። አፍህና ልብህ ናቸው። አፍህን ልብህን ለዚህ እውነት ቃል ከከፈትከው እንዲከፈት ከፈቀድን ምንድን ነው የሚመጣው? ውጤት ነው የሚመጣው፣ ሪዛልት ነው የሚመጣው። ሪዛልቱ ደግሞ ማርቨለስ ነው። እግዚአብሔር ፈጣሪ የሆነውን ቃሉን ልጁ ኢየሱስ ክርስቶስ የሆነውን ቃሉን ሰጥቶናል። በዘፍጥረት መጽሐፍ ምዕራፍ 1 ላይ ሰማይና ምድር ይሁን አለ ብሎ የተናገረው ቃል ከተለያየ ቦታ ወይም ያልነበረን ነገር ወደ ነበረ ነገር ቀይሮ ሰማይ ምድር እንዲሆን ያደረገው ቃልና አሁን የምትሰማው ቃል በአቅም በችሎታ በኮንቴንት አንድ ነው። ምክንያቱም ቃሉ ራሱ ክርስቶስ ነው። ቃሉ ራሱ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 መጀመሪያ ቃል ነበረ፣ ቃልም በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ ምን ነበረ? እግዚአብሔር ነበረ። ከዛ ወረድ ብሎ ጸጋና እውነትን ተሞልቶ በእኛ መካከል አደራል። ቃል ማን ነው? እግዚአብሔር። ኦኬ፣ ምን ማለት ነው? አሁን ለምሳሌ እያንዳንዱ ሰው የተናገረውን ነገር ለመፈጸም ይተጋል። እኔና ቃሌ፣ እኔ አሸናፊና የአሸናፊ ቃል አንድ ነው። በሚመጣው ሳምንት እናንተ ቤተክርስቲያን እመጣለሁ ካልኩኝ እና መምጣት ባልችል ኧረ እኔ እኮ አይደለሁም ቃሌ ነው ማለት አልችልም። እኔና ቃሌ መነጠል አንችልም። አንድ ነው። የተናገርኩትን ለመፈጸም ነው የምሯሯጠው። ቃሌ መፈጸም ካልቻልኩ ቃሌን ባለመፈጸም ያፍራለሁ። እግዚአብሔርና ቃሉ አንድ ናቸው። ቃሉ ኢየሱስ ክርስቶስ ይባላል። ዝናብና በረዶ እንደሚወርድ ምድርን እንደሚያረሰርስ ምድርንም ፍሬ እንድታበቅል እንደሚያደርጋት አለና
ካፌም የወጣው ቃል የፈጸምኩትን ያሰብኩትን ሳይፈጽም ወደኔ በከንቱ አይመለስም። ለመመለስ የሚችል አይደለም በከንቱ። ከኛ የሚጠበቀው ምንድነው? በተለያየ አጋጣሚ የሰማነውን ወይ ደግሞ ያነበብነውን ቃል ከአፋችን ቶሎ እንዲሄድ መፍቀድ የለብንም። ነገር ግን በልባችን ውስጥ እንዲቀመጥ መፍቀድ አለብን። ጠዋትና ማታ ማንሰላሰል አለብን። አንዲት ሴት ትገርመኛለች መጽሐፍ ቅዱስ ላይ ማርቆስ 5 ምዕራፍ 25 እስከ 34 ላይ ነው የምናገኛት እቺን ሴት። ጌታ ኢየሱስ ክርስቶስ የምኩራብ አለቃ መጣና ልጄ ታማለችና ናና አድናት ፈውሳት ብሎ ይጠይቀዋል። ይሄ ሰው ላይክ እንደ ሲቲ አበቃ ማለት እንደ ከተማ ከንቲባ ማለት ነው። እና በጣም ታዋቂ ሰው ነው። ምኩራብ የሚያሰራላቸው ሰው ነው። የአይሁድን ሕዝብ የሚረዳ ሰው ነው። ዌል ነው ዌል ሪች ነው። እና ስለ ኢየሱስ ያምናል። ኢየሱስ በሽተኛ ሲጸልይ እንደሚፈወስ ያምናል። ወደ ኢየሱስ መጣ እና ተነጋገሩ ከሱ ጋር። ኢየሱስ ወደ እሱ ቤት መሄድ ጀመረ። መንገድ ላይ እየሄደ እያለ የመቆም እድል የሚፈጥር አንድ ሰው መጣ። አይ ብላቴናዋ ሞታለች አለው እና መምህሩን አታድክመዋል። እና ኢየሱስ ምንድን ያለው? እመን እንጂ አትፍራ ነው ያለው። ምን ማለት ነው? በሌላ ቋንቋ ፈርቷል ማለት ነው። በቃ አሁን የመጨረሻው ሰዓት ነው ብሎ ፈርቷል። እና ኢየሱስ ዲል እያደረገው ነው። አንዲት ሴት መጣች። እቺ ሴት ደግሞ ምን ይላል መጽሐፍ ቅዱስ? ገንዘቧን ሁሉ በባለ መድኃኒቶች ጨርሳ ደም እየፈሰሳት ለረጅም ዓመት የቆየች ነች። ኦልሞስት 12 ዓመት ነው በህይወት መኖሯ ራሱ ይገርመኛል። ለ12 ዓመት ደም እየፈሰሳት ቆይታ ገንዘቧን በባለዎች ጨርሳ ስለ ኢየሱስ ሰምታ ነበር ይላል። መጀመሪያ በመስማት መጣ ድምጽ፣ ስለ ኢየሱስ ሰማች። ከዛ በኋላ ሄጄ የልብሱን ጫፍ ብነካ እድናለሁ ብላለችና በመስማት ብቻ እንዲቀር አልተወችው። ይሄ ዜና ለሷ ከአፍ ቶሎ የምትለየው አይደለም። ወደ ልቧ አስገባችውና አንሰላስላ ውስጧ ውስጥ አስቀመጠችው። እንዲሁ የልብሱን ጫፍ ብነካ ሲል ቃሉ አይሁዳውያን ከልብሳቸው ጫፍ ላይ ልክኛ እናቶቻችን ድሮ ነጠላ ወይም ጋቢ ሲሰራ ጫፉና ጫፉ ይቋጫል። ሁለት ዘለላ ክሮች ይወጡና ለሁለት ይገመዳሉ። አይሁዳውያንም ከልብሳቸው በታች ዘርፍ የማድረግ እግዚአብሔር ያዘዛቸው ዘርፍ እንዲያደርጉ ያዘዛቸው በሕጉ ውስጥ የተቀመጠ የወንድ አለባበስ አለ። እና እቺ ሴት ያለችው ምንድነው? ኢየሱስ ደነገጠና ዞሮ ኃይል ከኔ ወጥቷል አለ። without permission of Jesus ነው የወጣው። እና ማን የነካኝ ነው መጀመሪያ ያለው? እና እነ ጴጥሮስ እንዴ ሰው ሁሉ ያጋፋህ፣ ምክንያቱም በጣም ክራውድ ነው። ሰውየው ዌል ነው ብያቸዋለሁ። በጣም ክራውድ ነው፣ ግፍ ያለ እየተገፋፉ እየሄዱ ነው። እና ኢየሱስ ዞር ብሎ ማን ይነካኛል? እና ኃይል ከኔ ወጥቷል። without Jesus permission ነው ኃይሉ እንዲወጣ ያደረገችው። ምንድነው ሲባል ስለሷ ሲናገር እሷን ስለ ኢየሱስ ሰምታ ብቻ አልተወችው። ሂጄ ደግሞ የልብሱን ጫፍ ብነካ እድናለሁ ብላለችና ይሄ በአፏ አይደለም በልቧን ያለችው። ስለ ኢየሱስ ሰማ። ዲዳ እንደፈወሰ፣ ለምጻም እንዳነጻ፣ አይነ ስውር እንደከፈተ፣ የሞተ ሰው እንዳስነሳ፣ 4 ቀን የበሰበሰ ሬሳ እንደቀሰቀሰ ስትሰማ በጣም የሚገርም ታሪክ ነው ዋው ምናምን ብላ ለቤቶቹ ወደ ችግሩ አመጣችሁ። ወደ ራሷ ችግር ወደ ልቧ አስገባችሁና
በልቧ ዲሳይድ አደረገች። ልቧ ላይ አስቀምጣ ሂጄ ብነካው እድናለሁ ብላለችና ነገሩን የጨረሰችው የት ነው? ልቧ ላይ ነው። እና ልቧ ላይ ከጨረሰች በኋላ እድናለሁ ብላ ተናገረች፣ አወጀችው። እና ማንም እያጋፋ ነው፣ ብዙ ሰው እያጋፋው ነው። እሷ ብቻ ግን የልብሱን ዘርፍ ነክታት ጫፉን ብነካን ያለችው እድሉን እንደምንም ብላ እንግዲህ 12 ዓመት እድሜ የፈሰሳት ሴት አውት ስትራክቸሯን ዝም ብላችሁ ማይንድ አውት አድርጉ ምን አይነት እንደሆነ። በጣም ቀጭን፣ በጣም የተጎዳች፣ በጣም የገረጣች፣ እንደ ሰው ተጋፍታ ተሯሩጣ ኢየሱስን ማቀፍ ማችል ኦልሞስት ገንዘቧን ሁሉ ደግሞ በባለ መድኃኒት የጨረሰች ሴት ስለሆነች ምንም አይነት ኒል የሆነች ምንም ገንዘብ የሌላት ሴት ትመስለኛለች። በድህነት ውስጥ ያለች ሴት ትመስለኛለች። ጨርሰዋለች አብሮ እና እንደዚህ አይነት ሰው ሂዳ ኢየሱስን ማውራት በዛ ክራውድ ውስጥ አልፎ መግባት ቢከብደኝ እንኳን ጫፉን ብነካ እድናለሁ ብላ ዲሳይድ አደረገች። በልቧ ውስጥ ጨረሰችው። ሄዳ ነካች። ስትነካ ኃይል ከኢየሱስ ወጣ። አሁን ብዙ ስለ ፈውስ፣ ስለ ፕሮቴክሽን ብዙ የተስፋ ቃሎች በመጽሐፍ ቅዱስ ሰምተናል። ረጅም ጊዜ ቸርች ምን ሄድ ከሆነ ደግሞ ብዙ ጥቅሶችን በአእምሯችን እናውቃለን። ወይ ደግሞ በቃ አንድ እንኳን ጥቅስ ብጀምርላችሁ እስከ መጨረሻው ልጨርሱ ይችላልላችሁ እናንተ። ችግሩ ግን ምንድነው? ከአፋችን ላይ ፕሮሰሱን ሳይጨርስ ከአፋችን ላይ ማውጣታችን ነው ችግሩ። ምንም ነገር ስትሰሙ ከእግዚአብሔር ቃል ምናችሁንም አስመልክቶ በላይፋችሁ ውስጥ ያለው በየትኛውም ነገራችሁ አስመልክቶ እንደ ሞኝ ሰው ዝም ብላችሁ እንዲሄድ አትፍቀዱ። መጀመሪያ ወደ ልብ ውስጥ እንዲገባ ፍቀዱለት። ከዛ አንሰላስሉት። ከዛ በኋላ አውጁት። የእናንተ እንደሆነ ተናገሩ። ኃይል፣ የእግዚአብሔር ኃይል በዛ ውስጥ ሪዛልት ሆኖ ታያላችሁ።